ከመቶቱ አሁን ህይወቱ ያልወጣ ህዝብ እያለ እየተሳደበ እያዋረደ አማራን እያዋረደ ሽቁልቁል እየዘባው ሰሚ ነኝ ተደማጭ ነኝ እያለ ጭራሽ እቴን ገዳይ አድርጎ መጣሳል። እዛ ዋጋ የሚከፍል ህዝብ አለ። ውድ ህይወቱን እየሰጠ ያለ ህዝብ ያኔ የት ነበር? እስኪ ስናለቅስ 24 ሰዓት ቁጭ ብለን ሶሻል ሚዲያ ላይ ስናለቅስ ትዊተር ላይ ስንጽፍ ያዛን ሁሉ ህዝብ እልቂት መከራ ስናየን ነበር። ይሄ ሌባ ከመሰዳደብ ውጭ ነዳልቻ ጋር ቁጭ ብሎ ብሄር ከመሳደብ ከማንቋሸሽ ምንድነው የተከረላችሁ? ድንቡል ያን ህዝብ ረድቶት ያውቃል? እስኪ እውነት እንነጋገር። አማራን ከማሰደብና ከድሮ አሁን ትንሽ አረጋግታ ጨርሳ አይደል? ከድሮ እየከፈተ ማለት ነው። አዳምጭ መላይ ኢትዮጵያ መከላከያ ሰራዊት ማለት አዳምጭ ዘንበይ ሌባ ነውረጅ ካላስወራሽ ወረጅ። እውነቱ ሲወራ አይመምሽ፣ አታሽቃብጭ። አሁንም መላው ብሄር ብሄረሰብ የኢትዮጵያ መከላከያ ሰራዊት ይገባል። ኦሮሞም ሁሉ እዚህ ወጥቼ አንተ ጋላ ጥንባታም እያልኩ አንተ ጋላ ደቡብ እያልኩ እየተሳደቡ መከላከያ ቤተሰቦችን ሊምራቸው ነው ወይ? ንጹሃንን ሊምርልሽ ነው? ይገልልሽ? ጡት ተቆረጠ የምትይው በማን የተነሳ ነው? እስኪ ንገሪኝ። ጡት ተቆረጠ ሆዷ ተቆረጠ የምትይው አፉን እየከፈተ የሚጣላን የምትሰርቢው ሰው ሊለቅሽ ነው? ክልል ላይ ገብቶ መሳሪያን ግቦ ገብቶ ሊመርሽ ነው ወይ? እስኪ መልሽልኝ ባክሽ። ሊመርሽ ነው ወይ? ዘልዝሎ ይጥልልሻል እንጂ በማን የተነሳ ነው? ንገሪኝ እስኪ። ይሄ የአማራ ህዝብ ጨዋ ህዝብ ተሳዳቢ ገዳይ ጨፍጫፊ ሆኖ ተብሎ ስሙ እንዲጠፋ ህዝቡ እየሰራ ነው ያለው። የመንግስት ካድሬ ነው። ጆከር አልኳችሁ። በቃ ትግሬ ነው እየበጠበጠ ያለ ሶሻል ሚዲያ ላይ። ትግሬው እኮ ነው እያመሰል ያለ። አማራው ነው ትግሬው ነው አማራ ነኝ ይላል። እዚህ እያበጣበጠ ያለ አማራው እየከፋፈለ ያለ ትግሬ ነው። ተሰግስጋችኋል። እዚህ ሶሻል ሚዲያ ሌቦች ናቸው። ምክንያቱም አማራ እንዲሆን እንዳልሆነ አይፈልጉም። አማራው ከሌላው ብሄር ጋር እንዲዋደድ ሰላም ፍቅር። እስኪ ትግሬ ሲሳደብ ሰምተሽ ታውቂያለሽ? ዶክተር የአባቱን ዘር ሲነካ ሰምተሽ ታውቂያለሽ? እስኪ ማንሽ ነይ ሄለመልሽ ትግሬ ሲሳደብ ሰምተሽ ታውቂያለሽ ወይ? ንገሪኝ፣ መልሽልኝ። ፌበል ትግሬ ሲሳደብ ሰምተሽ ታውቂያለሽ? የአባቱን ቤተሰቦች ሲሳደብ ሰምተሽ ታውቂያለሽ? አንድ ቀን አይሳደብ። ተልእኮው ነዋ። መንግስት የላከው ሌባ ካድሬ ነው። እኔና ሲያዘ በእምባሲ በኩል ሳውዲ ላይ ወጣ ቲኬቱን ቆርጦ የመን ተያዝኩ አላችሁ። ገንዘብ አዋጣችሁ ራሳችሁ በራሳችሁ ገንዘብ መኪና ገዛ ሸጠ ጨፍሮ 6 ወር። ከዛ ባየር አሁን በኤርፖርት አልፎ ነው የመጣው። ይሄ ልጅ ወንጀለኛ ቢሆን መንግስት እየተቃወመ በተያዘ ነበር። ኢትዮጵያ ሲገባ ከሳውዲ ከአዲስ አበባ ኤርፖርት መልሶ ወደ ውጭ ሲወጣ አያችሁ። ሴራው እዚህ ላይ ነው። አዝለሹ መቾር ትችያለሽ። አሁን ጆከር ህዝቡን ግን ለቀቅ ያርገው። በአማራ ስም አይነግድ፣ በአማራ ስም አይሳደብ። አይመለከተውም። አማራ አይደለም ፍጹም። ይሁን በእናቱ አይመለከተኝም። አማራ ይሁን አይሁን ግን በአማራ ህዝብ አይነግድ። ስለ አማራ ተቆርቋሪ ነኝ ይላል። አፉን አይክፈት። ሌላም ብሄር አይሳደብ፣ አያንቋሽ። አማራ ተሳዳቢ ገዳይ ጨፍጫፊ ያለ እየተጨፈጨፈ ያለ ህዝብ በእንደሱና በመሰሎቹ ዲቃላዎች። አመሰግናለሁ። ስለዚህ ከህቴ አናት ላይ ይውረድልኝ። አሁን ከህቴ አናት ይውረድ። እኔን ከፈለገ እኔ ያለሁለት ለጆከር አዝረከርኳለሁ። ከፈለኩ ቪዲዮ አለኝ፣ ፎቶግራፍ አለኝ። ቁጭ አርጌ የት አባቱ ሀገር እንዳለ አንጠልጥሎ በኢንተርፖል ማምጣት ይችላል መንግስት። አሳልፌ ያልሰጠውም ብዬ ነው። ሁሉን ነገር ትቼ በቤተሰቦቼ ያስፈራራ ገላለሁ እያለ ማለት አስገድልልሃለሁ፣ ሚኒሻ ወንድሙን አስገድልልሃለሁ እያለ ወንድ ነው እሱ። አስለበልብለታለሁ ነው አስፈላጊ ከሆነ ትቼው ነው። አንድ ቀን ስለ ቤተሰቦቹ እንኳን አውጥቼ አላውቅም። ስለ እህቶቹ ስለወንዱ እኔ ዛሬ ትናንትና ዳሩ ቁጭ ብሎ እህቴን ባሏን ገደለች እያለ ማውራት ጀመረ። አልጠፋ ደግሞ ከዚህ ሚዲያ እመጣለሁ። ጉድህን ነው የማወጣው። አንተ ሌባ ገዳይ አስገዳይ የአማራን ህዝብ የምታስጨፈጭፈው አንተ ነህ። ወደድክም ጠላም የምታሳርደው በኦሮሚያ ያኔም ጅጂ ስንት ሰው ለግደል እያለች ኦሮሞ እየተሳደብክ እያንቋሸሽ 100 ሰው ይሻላችኋል 200 ሰው ይሻላችኋል እያለች ስንት ሰው ላስገድልላችሁ ላሳርድላችሁ እያለች ስትሳለቅብን ነበር። አታስታውስ? ያ ሁሉ ድራማ ሰርቶ ዛሬ አማራውን በተለይ ሶሻል ሚዲያ ላይ ያሉ አማራንን የሚሉ ትክክለኛ ታጋዮች የታሪክ አዋቂዎች ተሳድቦ አዋርዶ ፎቶአቸውን እያንዳንድሽ ፎቶግራፊሽ አለ ሁልሽም ሴቶቹ በተም ታሽቀብጡ እያስፈራራችሁ ስለሚሰርባችሁ ምላሱን ስለምትፈሩ ይሄው ቁጭ ብላችኋል። ዛሬ ስለስ ጆከር ማን አራተ ከድር
አሁን ተረጋጋ። ለማንኛውም በቃ እንነግሯለን፣ ንገሩን ያለን እንነግራለን። አሁን ራሱ ያኛውን እናንተ የምታወሩት ሰዎች በማንም ትንሿን በውስጥ አውሩትና እርቅ ይፈጠሩ። ራሱ ሚዲያ ላይ ወጣል እኮ ቆይቶ እኮ ሚዲያ ላይ መውጣቱ አይቀርም። ለምንድን ነው ሰው ምጠለ? ስለዚህ ሚዲያ ላይ አሁን ሌላ ሰው ገብቶ ለምን የሚያወራው? አሁን አንቺ ጀምረሽ ትንሿ እኮ ጨርሳ ነበር። አንቺ በጀመርሽው ነው አሁን ከድር እኔ ራሴ ሐሳብ እኮ ነው ማንንም ሐሳብሽን ታያለች። ትንሿ ቅድም እኮ ስለተናገረ አቁም ነጥለሽ መሳደብ ያለብሽ እንጂ ለምን ህዝቤን ወይ ራስሽ ነሽ እኮ አሁን የጀመርሽው እንጂ እሱ እኮ ጨርሶ ነበረ። ይኸውልሽ እኔ ራሴን ሐሳብ እኔም መልካም ለማንኛውም እነሱ አንድ ግለሰብ ሌላው ብሔር ብሔረሰብ አማራን ከሁሉ ጋር ላትማችሁ እንዴ? እሱ ደግሞ ዛሬ አይደለም ነገ በይው ነገ በቤቱ አንቺ በቤቱና አትበልበይው። ሰው በተሰበሰበ በተናገራለሁ አንድ ሰው ባጠፋው መላው ህዝቡ መሰደብ የለበትም። ከደቡብ እየሰማነው እናውቃለን፣ ግን አሁን አይደለም ከኦሮሞ ጋር ታማችሁ ከደቡብ ጋር ጣልታችሁ ማን ነው ታዲያ አማራ ጋር ጎን ለጎን የሚቆመው? ማን የፋኖን ትግል ሰፖርት የሚያደርገው? አንድ ግለሰብ አማራን ከተሳደበ ያንን ግለሰቡ ነው። ብሔር ምን አገባው? ብሔር ምን አገባው? ህዝብ ቀይ መስመር ነው እንዴ? ምን ሆናችሁ ነው? እኔና ፍጹሜ ከተጣላን ፍጹሜ ጉራጌ ትሆነች ፍጹሜ ለብቻዋ ነው እንጂ መነጠልና መምታትና መሳደብ ያለባችሁ የጉራጌን ህዝብ መሳደብ ያለባችሁ ኦሮሞ አንድ ኦሮሞ ከተሳደበ ኦሮሞን ብቻ ነው ልጁን ብቻ ነው መሳደብ ያለባችሁ እኮ። አሁን አንቺ ምንድነው የፈለግሽው? ሞር ከድር ደግሞ ሌላ ነገር እንዲል ነው ኖ ዛሬ ለምን ያለሽ እናንተ ሁለቱንም በውስጥ አናግራችሁ ማስታረቅ ትችላላችሁ። የለም ብሏል። በቃ ሚዲያ ላይ ነው አማራውን ከሁሉም ብሔር ብሔረሰብ አታጋጩት ለራሳችሁ ለስም ግንባታ ብላችሁ እንዴ። ማን ነው ከፋኖ ጎን የሚቆመው ታዲያ? የግል ጥላቻችሁን ብሔር ጋር ትወስዱታላችሁ። እኔ ከተነቀው ብሔርን እወክላለሁ እንዴ? እኔ እኮ አንድ ግለሰብ ነኝ። እኔ ጥፋት ካለብኝ ለብቻሽ ነጥለሽ ፋኖን ጥፋት ይሄ ነው ማለት ነው እንጂ ብሔር ጋር አትሂዱ። አንድ ግለሰብ ብሔርን እየተሰደባችሁ ከሁሉ ጋር ያጋጫችሁ ነው ማለት ነው። አይቻልም እንዴ? ጥፋት ያለበትን ሰው ነጥላችሁ ሚኪ ጥፋት አለበት ሚኪን አንድ ሰው ብሩክ ጥፋት አለበት ነጥላችሁ እንጂ ሌላ የሚሳደብ ብሔር የለም። ስለሆነ ጉራጌን መሳደብ አይቻልም። የደቡብ ስለተናገረ መለው ደቡብ ይሰደባል፣ ሁሉም ይረጋገጣል እኮ። ብሔር ምን አገባው? ራሱን ሰውየውን ብቻ ነጥላችሁ ተናገሩ። እንነግረዋለን። ሌላም ብሔር ተሳደብ፣ ሌሎችም ግን እንዳይሳደቡ ማድረግ ነው በቃ። ጆከር ማይሳደብ ሐሳቤ ልጨርስ። ጆከር ከድሮ እናንተ ሁለቱም ቦታ ያላችሁ ሰዎች ሁለቱንም ማስማሙ ወንድማማቾች ናቸው። ኦኬ። ግን አንድ ግለሰብ ሲናገር ሄዳችሁ የዛን የግለሰብ ብሔር አትሳደቡ። ህዝብ ቀይ መስመር ነው። የኔ እናት ሁሉም የራሱ ብሔር ሲነካ ያናድደዋል፣ ይበሳጫል፣ ወጥቶ ይሳደባል። ህዝባችንን ለኩማር መጫወቻ አታድርጉ። ማንም ይፈልግ የለም። አሁን የምታባባሽ ነሽ ነው ኩማር አቁሚ አንቺ ራስሽ ነው። ከድር ታው እየተከባበርን ነው። ከድር አንድ ግለሰብ ራሱን የሚወክለው ህዝቡን አይወክልም። እውነት ታው የዛሬን አትበል። ታይ እባክሽ ትፈልጉታላችሁ መሳደቡን ነው የምልሽ። ከድር ነው ሐሳቤን ጨርሼ ልውረድ። እንደዚህ አይነት ሐሳብ ይመራችኋል። ዛሬ አንቺ አልኩሽ ዛሬ ወይ ዛሬ መለው ደቡንን መናገር አትችሉም። አላቅሽም እንዴ አንቺን እኔ አንቺን አላቅሽም። ዛሬ መጥተሽ ስለተድኛ ስለጀነር የተነሳ ብሔር ልትናገር በቃ አሁን አታባብሺ ምንም ሌላ ጊዜ በዩ ከድር ሚውታ ሌላ ጊዜ ሐሳቤን ልጨርስ። አንደኛችሁ አሁን ልታወሩ እኮ ተደማመጡ ወይ ይሁን ከድር አንድ የደቡብ ላይ ከተናገረ ልጁን በቻውን ነጥላችሁ ተሳደቡ። ቤት ከተወሰዳችሁ ባንድ አሁን አታባብሺ ወይኔ ኧረ ሚውት አድርጋት እሺ። አሁን ምን የምትይው ፌቨ ምንድን ነው? ይሳደብ ተሳደብ ያብረሽ ኦሮሞ ተሳደብ ምንድን ነው የምታወሪው እንዴ? እኔ እኮ አንድ ሰዓት እኮ እዚህ በስርዓት እኮ ነው ያወራው። የጉራጌ ልጅን ካጠፋ ልጁን ለብቻው ተናገሩ። መለው የጉራጌን ህዝብ አትናገሩ። ህዝባችንን ከስንቱ ያላተማችሁ የኩማር መጫወቻ አታድርጉት። እዚህ ጋር ድሮን እና ዲሽቃና ሞክተር የሚተኮስበት አታስወርዳት። ማንም ያስወርዳት እንዴ? አንድ ኦሮሞ ሊ ከተሳደበ መለው የኦሮሞን ህዝብ አትሳደቡ። ልጁን ነጥላችሁ ተሳደቡ። ምንም አድርጉት። አንድ ሰው 18 ዓመት ከሞላው በኋላ ኃላፊነቱን የሚወስደው በራሱ ላይ ራሱ ነው። በአንድ ግለሰብ ግን መለው ህዝብ ተሳደባላችሁ። መለው የደቡብ የጉራጌን የኦሮሞን ህዝብ ኖ፣ ይሄ መሆን የለበትም። የአማራ ህዝብ እንደ ህዝብ ከየትኛውም ብሔር ብሔረሰብ ችግር የለበትም። ከእለይቱ ነው ችግሩ፣ ከሚገለው ነው ችግሩ፣ ከባለስልጣኑ ነው ችግሩ። እየመረራችሁ ዋጡት፣ ታንቃችሁ ሙቱ። ፖለቲከኛ ነን፣ ለአማራ አዋቂ ነን፣ 2000 3000 ሰው ይዛችሁ ሌላውን ብሔር መሳደብ ማንቋሸሽ። እዚህ ጋር እየተሳደብሽ ታዲያ አንቺ 2000 5000 ሰው ይዘሽ እዚህ ጋር ጥሩ ነገር ሊደረግ ነው እንዴ? በአማራ ክልል እኮ የገባው እኮ አራጅ ቡድን የሱን ብሔረሰብ ነው እኮ የምትሰድቢው። ስትሰድቢው ታዲያ ለኛ እዚህ ጋር እኮ ከባድ መሳሪያ ነው ጧት ማታ ይጮህብን ያለው። አልቅሱ
በቃ አንድ ሰው ጥፋት አጠፋ ልጁን ነጥላችሁ ተናገሩ የፈለጋችሁትን አድርጉ ብሔሩ ግን አትንኩ ምንም የማያቅ ህዝብ ውሃና መብራት የሌለው ህዝብ በኒ ባንድ ተሳዳቢ ያ ሁሉ ህዝብ ሊሰደብ ነው ማለት ነው እንዴት ነው የምታስቡት ስነ ስርዓት ይኑራችሁ ህዝብ ቀይ መስመር ነው ሲቀጥል ፋኖን እንደግፋለን ያላችሁ ሌላውን ብሔረሰብ እየሳደባችሁ ታዲያ ፋኖን ትግል ማን ነው ሰፖርት የሚያደርገው አማራን ከስንቱ ጋር የምታላትሙት ከጉራጌውም ከደቡብም ከአፋሩም ከኦሮሞም ከማጋ ነው ታዲያ እንትን የምትሉት ከማን ከጎኑ እንዲቆም ነው የምትፈልጉት መናገር ማንፈልገውን ወጥተን እንድንናገር የምታደርጉን እናንተ ሚዲያ ላይ ተሰሚነት አለን የአማራ ፖለቲከኛ ነን እኛን ቆራጭ ፈላጭ ሁሉና አዋቂ ነን የምትሉ ሰዎች ናችሁ በቃ አትሳደቡ ሌላውን ብሔረሰብ አማራን የተሳደበ አንድ ግለሰብ ነው ያንን ግለሰቡን ነጥላችሁ ተሳደቡ እንደፈለጋችሁ አድርጉ ህዝባችንን ግን ከሁሉም ጋር ላትማችሁ በአማራ ክልል የሚኖር ኦሮሞ አለ ጉራጌ አለ አርጎባ አለ ሁሉም አለ ያን ሁሉ እንዴት ልታደርጉ ነው ስለዚህ ስነ ስርዓት ይኖራችሁ ተሰሚነት አለን ታዋቂነን ምናምን ያላችሁ ውጥር የምትሉ ሰዎች በህዝብ ኩማር አትጫወቱ ህዝብ የመጫወቻ ካርድ አይደለም ህዝብ ቀይ መስመር ነው እዚህ ጋር የአማራ እናት ዋጋ እየከፈለ ብሏን መሰብሰብ ያቃታት የአማራ እናት አለች በቃ አታሽቃብጡ እኔ ወደዳችሁኝ ጠላችሁኝ ኦሮሞ ናት አላችሁኝ ትሎማን አይ ዶንት ኬር ግን ለህዝባችሁ አስቡ ስነ ስርዓት ይኑራችሁ የደቡብ ህዝብ እንደ ህዝባችን ነው የኦሮሞ ህዝብ የጉራጌ ህዝብ የሲዳማ ህዝብ ከህዝብ ጋር ችግር የለብንም ችግሩ አሁንም ከገዳዩ ከስርዓቱ ጋር ነው በቃ ስርዓቱን ታገሉ አመሰግናለሁ ከድሩ እናንተ ስሜታው አትሁኑ ጣ ነግቢ ህሴትን አስገባ ከታች ከገባች እሺ ቪዥን የምትሉ ነገር ካለሽ እንዴት ዋላችሁ ደህና ናችሁ ከድር እኔ ላንተ ሁለት ነገር ማለት ፈልጋለሁ ከ4 አመት በላይ ስለማቅህ እህትህ አሁን አውርታለች የመጣበት መንገድ ባንወለድም መቼም በብሔር ማን ባንሆን የከፈልከው መስዋዕትነት ቤተሰብህ ወራጆችህ ማረፊያቸው ሰዓት ላይ መጦሪያ ሰዓት ላይ መከበር ሲገባቸው እዚህ ጋር ቀድምኑ ተው ብዬህ ነበር አዋቂ ሰው ተሸንፎ ነው የሚያሸንፈው ስለዚህ ውሃ ቢወቀጥ እንቦጭ ነው ማንንም ኢትዮጵያዊ ለማህበረሰብህን የከፈልከው መስዋዕት ምን ያህልም እንደተጎዳህ በጤናም በሞራልም በምንም ስለዚህ አሁን አንተ ህክምና አድርገህ ራስ የምታገግምበት ጊዜ ነው እንጂ እንደገና ሌላ ጭቅጭቅ ንትርክ ውስጥ መግባት የለብህም ሌሎቻችሁ ደግሞ እህት ወንድሞች የተለያዩ ችግሮች ይኖራሉ ወንድምና ወንድም ናቸው ምንም ችግር የለውም ጉዳዩን አታባብሱት አንተ ግን በአላህ ይዤሃለሁ